መጽሐፍ ብዙ ጊዜ ካያችሁ የሆኑ ስሪፒስ የለበሱ ሰዎች ምናምን የሆነ ይዘውት ምናምን አሪፍ የሆነ ፎቶ ምናምን ከመነሳት ያለፈ እንደኛ እንኳን አንብቦ የተመለከቱት አይመስለኝም። እና ፕሮቴስታንቶች ወንድሞች ቢቻል እኛ ያነሳናቸውን ሀሳቦች አንስታችሁ በዚህ መጽሐፍ ዙሪያ ከመምህራኖቻችሁ ጋር ብታወሩበት ጥሩ። የመጀመሪያው ትልቁ ወንጀል ምንድን ነው? መጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የሚታተሙ ሳለ ከመጽሐፍ ቅዱስ ማህበር እውቅና ውጪ በግለሰቦች የታተመ መጽሐፍ ነው። እሺ አገልጋይ እርስዎ በአብ በወልድ በመንፈስ ቅዱስ ያምናሉ? ሁለት ሺህ እትሙ ክርስቲያን እሱ ለምን በኋላ አንድ ነገር እኛ ስንታገስ ጸጥ ስንል እርስዎ በየማሩ የሚጮት ጩኸት አንድ አዋቂ ሽን ራስዎትን ይቆጣጠሩ። አሁን የመጡት ከሆነ ቤተ እምነት ነው፣ አገልጋይ ኖት። ስለዚህ ያንን ቤተ ክርስቲያን የሚወክሉ አገልጋይ ኖት ማለት ነው። ስለዚህ የሚናገሩት ንግግር በአጠቃላይ እንደ ህፃን አይሆን፣ እንደ ህፃን አይሆን። እሺ ትልቅ ሰው ኖት፣ እንደ ትልቅ ሰው ይሆን። አንቱ ምንሎት አገልጋይ ስለ ያው አገልጋይ ነኝ ስላሉ ማለት ነው። ስለዚህ ያው እኛ ልክ ክብር ሰጥተውት እንደምንኖረው እርሶ ስርዓት ባለው መልኩ ያው እንደ ህፃን ልጅ የሆነ ሀሳብ ሲወራ ዝም ብሎ ዝልል ብለው እንትን መጽሐፍ አውጡን ምናምን አይበሉ። እሺ አንድ የፉከራውን ሸበለውን አቁሙትና መጽሐፍ ቅዱስ ማስረጃ ነው። ከዛ ውጭ ግን እርሶ ስለ ጮኸ አይደለም እናዳምጡት። አገልጋይ በጣም ስርዓት ባለው መልኩ ፖላይት ሆነው ለሚሰጡን ሀሳብ እኛ ተገዦች ነን፣ እናዳምጦታለን። እና ሌላ ቦታ ማለት ሰዎች ሰምቶት ሊሆኑ ይችላል። አሁን ምን ያልሰሙት ሌላ ቦታ ማይኮትን ከፍተው ሲሉ እሪ ሲሉ ምናምን ሰው ሰምቶት ሊሆኑ ይችላል። እዚህ ግን በፍጹም እንዲህ አይነት አመል ሰው አስነጥሶት እስከሚወጣ ድረስ ነው ስነ ስርዓት የምናስይዘው። ስለዚህ ስነ ስርዓት ያዙ። እሺ የጠየቁት ጥያቄ በአብ በወልድ በመንፈስ ቅዱስ ያምናሉ ወይ ነው? አዎ አምናለሁ ብለዋል። በአብ በወልድ በመንፈስ ቅዱስ መካከል መበላለጥ አለ ብለው ያምናሉ? አገልጋይ ሁለተኛ ጥያቄ ነው ይሄ። በአብ በወልድ በመንፈስ ቅዱስ መካከል መበላለጥ አለ ብለው ያምናሉ? እርስዎ መልሶትን ይመልሱ፣ ማይኮትን ይክፈቱት። ከምን አንጻር? በምንም አንጻር። ከምን አንጻር አልኩ? በምንም አንጻር። ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ቃል በስጋ ወራቱ ከአብ ያንሳል ብለን እናምናለን። ሰው ስለሆነ። ኦኬ በጣም ጥሩ። ስለዚህ እርስዎ በስላሴ አካላት መካከል መበላለጥ አለ ብለው ያምናሉ? ከምን አንጻር? ከምን አንጻር? አሁን እኮ አንድ ሀሳብ እኮ መለሱ። ደግሞ በስላሴ አካላት መካከል መበላለጥ አለ ብለው ያምናሉ። ለምሳሌ ቆይ በአብ በወልድ በመንፈስ ቅዱስ አምናለሁ ብለው 2 ደቂቃ ልስጦትና ምን ማለት ነው? ትሪኒቲ ምን ማለት ነው? አብ ወልድ መንፈስ ቅዱስ ስንል ምን ማለት ነው? 3 አምላክ እያለን ነው ምን ማለት ነው? እስቲ ይንገሩ። አገልጋይ አፋፎትን ያስኩ ጥያቄ ከማበዛ ይገሩንና ከዛ በኋላ ለምጠይቁ ጥያቄ አጭር መልስ ይቀጥሉ። 2 ደቂቃ ሰጥቼዎታል። እሺ ታልቀጥል በቃ። እሺ ለምሰሙት እግዚአብሔር ቃል ፈውስ ይሆናቸው። ስላሴ የሚለው ሀሳብ የቤተ ክርስቲያን ስያሜ ነው እና ስላሴ የሚለው ኮንሰፕት ወይም ትሪኒቲ የሚለው ልዩ ሶስትነት ነው። አንድ አምላክ በ3 አካላት ራሱን የገለጠበት መልክ ሲሆን አብ ወልድ መንፈስ ቅዱስ በሚል ማለት ነው እና በስላሴ መካከል መበላለጥ የለም። ከምን አንጻር? ከመለኮታዊ ባህሪው አንጻር ወይንም ዲቫይን ፓወር ማለት ነው እና አብ አምላክ ወልድ መበላለጥ የለም አለለ። ከምን? ከመለኮት ባህሪው ነው ያልኩት። በአገዛዝ በስልጣን መካከል መበላለጥ የለም። እሺ ፖዚሽን ማለት ይሰማል አገልጋይ እየሰማ ነው። እና አንድ ናቸው ግን በአካል ይለያያሉ። 3 አካላት ናቸው ብለን እናምናለን። አንድ ጊዜ ካሜራ ላዙር እና እሳት ለመቆጠብ አሁንም አንድ ነገር ላሳየዎት።